ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘን። ይህ ሰላም ቲዩብ ነው። ሰላም ቲዩብ ወቅታዊና ትኩስ የሆኑ መረጃ የምናቀርብበት ሰዓት ነው። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ ከኛ ጋር ቀጥሉ። ዛሬ እንግዲህ የያዝናቸውን ለእናንተ ይጠቅማሉ ያልናቸውን ወቅታዊና ትኩስ የሆኑ መረጃዎችን አርዕስቱን በማስተዋወቅ ወደ እናንተ እናቀርባለን። ፈለገ አትናቴዎስ ጴንጤ ሊሆን ነው። ዮናታን ብሶበታል ታነቁ አለ። ዮኒ ማኛ ሴጣን እየተጫወተብኝ ነው አለ። ክብርት ከንቲባ አዳነች አቤቤ ከጤና ባለሙያዎች ጋር ተወያዩ። የውጭ ጉዳይ ሚኒስቴር ለኤርትራ ትንኮሳ የተሰጠ መልስ። እነዚህን ወቅታዊና ትኩስ የሆኑ መረጃዎችን በቅደም ተከተል እናቀርባለን። እንድትከታተሉ ጋበዝን። ሻሎም። ወደ መጀመሪያው መረጃ እናልፋለን። እንግዲህ የመጀመሪያ መረጃችን አድርገን የምናቀርበው ስለ ፈለገ ነው። ፈለገ አትናቴዎስ እንግዲህ በቅርብ ጊዜ በሶሻል ሚዲያ በተለይ በቲክቶክ ፕላትፎርም ላይ ሃይማኖታዊ ሀሳቦችን በማቅረብ ይታወቃል። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝና አገልጋይ የሆነ ወጣት የተለያዩ ሀሳቦችን በሶሻል ሚዲያ በተለይ በቲክቶክ ፕላትፎርም ለረጅም ሰዓታት ቁጭ በማለት ከተለያዩ ዓለም ካሉ ኢትዮጵያኖች ጋር እና ከተለያዩ እምነት ተቋማት ካሉ ወጣቶች ጋር ውይይት ያደርጋል። እንግዲህ ይህ ወጣት የተለያዩ መረጃዎች እየወጡበት ነው። በተለይ በሶሻል ሚዲያ እንግዲህ የሚታወቀው ዲያቆን ዘመድኩን በቀለ እሱን በተመለከተ ለጆሮም ጭር የሚያደርግ መረጃ አቅርቧል። አንደኛው ያቀረበው መረጃ እንግዲህ ፈለገ በቅርቡ ጴንጤ ይሆናል የሚል ነው። ሁለተኛ ደግሞ በግል ሕይወቱ ላይ ያመዘነ ነው። በዚህ ጉዳይ ላይ እንግዲህ በተለያዩ ሶሻል ሚዲያዎች በሁለት ጎራ ተከፍሎ ይገኛል። በተለይ ውጭ ሀገር ያሉ ሴቶችን በማማለል ገንዘብ ይበዘብዛል፣ ከተለያዩ ሴቶች ጋር ጾታዊ ግንኙነቱ በጣም የከፋ ነው የሚሉ መረጃ አሉን የሚሉ ሴቶች እየወጡ በሶሻል ሚዲያ እንግዲህ በሱ ጉዳይ ላይ ይናገራሉ። አይ የለም ስም ማጥፋት ነው እንዳይናገር ሃይማኖቱን ጠብቆ እንዳይከራከር ደግሞ የተደረገ ሴራ ነው የሚሉ አሉ። ሁለቱን መረጃዎች ወደ እናንተ እንደወረደውን እናንተ እናቀርባለን። ፍርዱ ለእናንተ እንተዋለን። ዘመድኩን በቀለ እንዲህ ብሎ ከትቧል። በቪዲዮ ማስረጃ በመቅረብ እንዲህ ብሎታል። እንድትከታተሉ ጋበዝኩኝ። ሻሎም። የምነግራችሁ ቆርጣችሁ ያዟት። ብላክሜል ያደርጉታል። ፈለገ አትናቴዎስ የሚባለው ጌታን ተቀብያለሁ ባይል ምን አለበሉ። ምክንያቱም ሶፎንያስ ሲናገር ሰምታችሁት እንደሆነ በቅርቡ የሆነ ነገር ጠብቁ የሚሏቸው ነገሮች አሉ። ዝርክርኮች ከዘማሪቷ ጋር ከፕሮቴስታንት ዘማሪት ጋር ሶስት ቀን እዛ ቤት ሆናችሁ ያስተላልፋችሁትን መልእክት እማናቅ ይመስላችኋል? እማላቅ ይመስላችኋል? ፈለገ እማላቅ ይመስላል? ከዘማሪዋ ጋር ከፕሮቴስታንቷ ዘማሪ ጋር 3 ቀን እዚያ ምንድነው የሚባለው ይሄ ማረፊያ እንግዳ ማረፊያ ቤት ስትሰራ የነበረው የሚዘገንነውን ነገር አተነው ነው። ትክክል አይደለም። እኔም ጴንጤ ነኝ። በዚህ አይነት እኔም ጴንጤ ነኝ። ትዕቢት እንዲወጠር እንደ ዲያብሎስ ሌላውን ቁጫጭ ሌላውን ጉንዳን አድርጎ እንዲያይ ያደረጉት ነው። ይህንንም ልጅ እለዋለሁ፣ በእናትህ አልልም፣ በእህትህ አልልም። ከወለድክ በሴት ልጆችህ እግዚአብሔር ያሳየ። ደግሞ እነሱን እንዴት ያርጋቸው? እንዲህ ለምን ልጆቹን? እኔም ልጅ አለኝ። እግዚአብሔር በምትወደው ነገር ይቅጣ። እግዚአብሔር በምትወደው ነገር ኤአይ ከሆነ ደግሞ እግዚአብሔር ይፍረድባቸው። ኤአይ ያደረጉ ሰዎች እኔ ያየሁት ኤአይ አይደለም። አታድኑትም። ፕሮቴስታንት በፍጹም ፈለገ አትናቴዎስም በፍጹም ፕሮቴስታንቶች አይጠሉትም። የሚጠሉበትም ምክንያት የለም። አትናቴዎስ ለፕሮቴስታንት ለንጽጽራዊ ትምህርት የሚሆን እውቀትም የለውም። ስለ እውነቱ እንነጋገር ከተሆነ ፕሮቮክ በማድረግ ሊከራከረው የሚመጣውን ሰው በማበሳጨት ብዙ ጊዜ ዝም በማለት ከዛ በኋላ እነዛ ሰዎች እንዲበሳጩ በማድረግ ከዛ እነዛ በተበሳጩ ቁጥር የሚናገሩትን ያጣሉ። እሱ ይናገራል፣ ከዛ ይወጣል። አለቀ እንጂ እንደ ሌሎቹ እንኳን ሰምቶ አድምጦ ለዛ አድምጦ የሚሰጥ አይደለም። ጸጥ ሲሉበት እንደውም አውቃታለሁ፣ ሲስተሟን ዘዴዋን አውቃታለሁ። ጸጥ ሲሉበት እንደውም ይጎነትላቸዋል። እንደዚህ ብትሆነ እንደዚህ ምናምን ይላል። ከዛ እነዛ ቱግ ይላሉ። አትጩህ፣ ቆይ ቀስ በል እንጂ አትናገር ምናምን ይላቸዋል። ይግላሉ። ይሄን አውቋሉ። ሙልጭ ያለ አራዳ ነው። በአራድነቱ አንቆ ይዟቸዋል። ሴቶቹ የሚፈልጉትን አውቋል።
ብሎ ነው የሚለው። ጠይምነቱ አለ፣ ትህትና አለ ምናምን ይላል። በጌታ ወዳችኋለሁ ምናምን ላቸው። አቤት ጸባዩ፣ አቤት መልኩ፣ አቤት ቁመና ይላሉ። የፈለገ አትናሲዎስን ትምህርት ሰምቼ ስጋው ደግሞ ተቀበልኩ፣ ንስሐ ገባው፣ እንደዚህ ሆንኩ የሚል የለም። ጴንጤዎቹ እንዴት ይጠላሉ? ከፓስተራቸው ጋር ቁጭ ብሎ እያደማ። ጴንጤዎቹ ለምን ይጠሉታል? ክርስትናን ሳይሆን ጨዋታን እያለማመደ፣ ድፍረትን እያለማመደ፣ ነውርን እያለማመደ። እንግዲህ እንደሰማችሁት ነው የፈለገ አትናቴዎስን ጉዳይ ዘመድኩን አምርሮ ይዞታል። የተለያዩ ቪዲዮዎች እጄች ላይ መጥተዋል እያለ ነው። በተለይ በጾታዊ ጉዳይ በተለይ ደግሞ ከፓስተር ሶፊ ጋር ጥሬ ስጋም ሲበላ የተነሳውን ፎቶ ለቋል። እንግዲህ የፈለገ አትናቴዎስ ከፕሮቴስታንት ወይንም ከወንጌላውያን ቤተክርስቲያን ቲክቶከሮች ጋር ላይቭ በመግባት ሃይማኖታዊ ክርክር ሌቱን ሙሉ የሚያደርግ ወጣት ነው። እንግዲህ ስለ አስተምሮ ስለተለያዩ ጉዳይ እኛ ምንም ማለት አንችልም። ስለሱ የወጡ መረጃዎች ግን ይህንን ይመስላሉ። በቅርቡ ጴንጤ ይሆናል ብሏል። የሚሆነውን እየተከታተልን ወደ እናንተ እናቀርባለን። ሰላምና ፍቅርን ተመኘን። ሻሎም። ወደሚቀጥለው መረጃ ስናልፍ ስናልፍ ሰሞኑን አነጋጋሪ የሆነው አገልጋይ ዮናታን አክሊሉ ድሃ እንደ ጥቁር ጉንዳን ነው የሚለው ንግግር በጣም ብዙ ያነጋገረ ብዙ ያስባለ ጉዳይ ሆኖ ሳለ ድጋሚ ደግሞ በሌላ ቪዲዮ ተከስቷል። እንግዲህ ይህም ደግሞ በአገልግሎት መድረኩ ላይ እንግዲህ ተቆራርጦ ይሁን ወይ ቀጥታ የተቀረጸ ይሁን በጣም ግራ በሚያጋባ መልኩ ተሄደ። ከፈለክ ታነቅ፣ በጥይት ይሁንልህ፣ በቦምብ ይሁንልህ የሚል እንግዲህ ይህንን ቃል አስተላልፏል። ይህም ቪዲዮ ያዩ ሰዎች እንግዲህ እግዚአብሔር መድረክ ወንጌል የሚሰበክበት የተጨነቁ ነፃ የሚወጡበት እውነት የሚሰበክበት ነው እንጂ የግል ስሜትን ወይ ደግሞ እንዲህ አይነታዊ ምሳሌዎችን መተላለፍ የለበትም የሚሉ አሉ። የለም ደግሞ ተቆራርጦ ሆን ተብሎ የመልካም ወጣቶች ፕሮግራም ሊጀምር ስለሆነ እሱን ለማጥቃት የተሰራ ነው ተብሏል። ዮናታን እንግዲህ ባለፈው ጥቁር ጉንዳንና ድሃን በማመሳሰል የተናገረው ከራሱ ሕይወት ጋር በተለይ ዘመዶቼ ውጭ ሀገር ነበሩ፣ ገንዘብ እንዲልኩልኝ የጠብቅ ነበረ። ይሁንና እነሱ ባለማለካቸው አምርሬ እንደ ጥቁር ጉንዳን አምሬ ይዣቸው ነበረ ብሏል። እንግዲህ በእርግጥ ይሄ የብዙ ኢትዮጵያኖችን ሕይወት የሚያሳይ ይመስለኛል። ውጭ ሀገር ያለ ሁሉ ገንዘብ እንዲልክለት የማይጠብቅ ኢትዮጵያዊ በጣም ጥቂት ነው። በላቡ በስራው እወጣለሁ የሚል ወይ ደግሞ ውጣና ስራ ተንቀሳቀስ ለማለት አስቦ እንደተናገረ እንግዲህ በራሱ በቪዲዮ ገብቶ ተናግሯል። በዚህ ጉዳይም ደግሞ ዮናታን የሚለውን እናቀርባለን። ሁለቱ ቪዲዮ በተከታታይ እናቀርባለን። ሰምታችሁ የራሳችሁን ሀሳብ ስጡበት። ላይክ፣ ሼር፣ ኮመንት ማድረጉን አትርሱ። ሻሎም። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። በምን ይሁንልህ? በምን? በመርዝ፣ በጥይት፣ በቦምብ፣ በመኪና በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ እሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ምን አለ ብትሞቱ? ችግሩ እኮ አትሞቱም። በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት በዓለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም። አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። በምን ይሁንልህ? በምን? በመርዝ፣ በጥይት፣ በቦምብ፣ በመኪና በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግ ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። በምን ይሁንልህ? በምን? በመርዝ፣ በጥይት፣ በቦምብ፣ በመኪና በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለግከው አጥፋ። እንደውም ይገርማል። እንደውም ብያለሁ አንድ ጊዜ እሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ምን አለ ብትሞቱ? ችግሩ እኮ አትሞቱም። በጣም
ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ። ምን አለ ሳይነግረን ቢያጠፋ? አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት በዓለም ይመለስ በሲሳይ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረግ። አንተ አትሞትም፣ አክተር ይመታል እንጂ አይሞትም። ተመልሰህ ትነሳለህ። ሄድክ ስንል ትመጣለህ። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበት ልጅ አለ እዛ ጋር። እንግዲህ እንደሰማችሁት ነው። ይሄ ነገር በመድረክ ላይ የተላለፈ ነው። ጉባኤው እንግዲህ እየሳቀ ነው ይመስለኛል። ለማብራራት በቀልድ መልክ የተናገረው ነው። ይሁንና በቪዲዮ ተቆራርጦ ግን ሲወጣ በተለይ በእውነታ ነገሮች እየመረሩ እየመጡ ነው። ይህንን ደግሞ የሚመለከቱ አንዳንድ በተስፋ መቁረጥ ውስጥ ያሉ ሰዎች ይህንን ንግግር ሰምተው የማይሆን እርምጃ ቢወስዱ ወይ እዛ ጉባኤ ውስጥም ያለው ልጅ እንግዲህ እንደ መገለጥ ይመስለኛል ራሴን አጠፋለሁ የሚል ለሱ የመጣ መልእክት ይመስላል። እና ይህንን እንዴት ይረዳዋል? በቴዎሎጂያን በኩል ወይም በወንጌላውያን ቤተክርስቲያን በዚህ ሀሳብ ላይ ያላችሁ ሀሳባችሁን እየተቀበለን እናስተናግዳለን። እንግዲህ ባለፈው ዮናታን አክሊሉ ሲናገር እንደሰማችሁት ድሃና ጥቁር ጉንዳን አመሳስሎ የተናገረው ንግግር እጅግ ብዙዎችን ያነጋገረ፣ ብዙዎችን በዚህ ጉዳይ ላይ የተለያየ ሀሳብ እንዲሰጥበት የሆነ ጉዳይ ነውና በዚህ ጉዳይ ላይ እየተከታተለ እናቀርባለን። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ቀጥሩ። ሻሎም። ወደሚቀጥለው መረጃ ስናልፍ የሚቀጥለው መረጃችን እንግዲህ የዮኒ ማኛ ጋር ነው። ዮኒ ማኛ እንግዲህ ሰሞኑን እንግዲህ ብዙ ሃይማኖቶችን የዳሰሰው ዮኒ ማኛ ወደ ወንጌላውያን ቤተክርስቲያን በመቅረብ እንደውም አወያይ ሆኖ እውነት መውጣት አለበት የሚል አቋም በመያዝ በተለይ አቡነ ገብርኤል የኢየሱስ ክርስቶስን ቤዛነት ከተናገሩ በኋላ ከዛ በኋላ እውነት በራልኝ፣ በጌታ ሆኛለሁ፣ ኢየሱስን ነው ማመልከው ብሎ ዮናታን እንግዲህ በዚህ ህይወት ውስጥ የተለያዩ ሃይማኖታዊ ነገሮችን እየተናገረ ነው። ከወንጌላውያን ቤተክርስቲያን ከተለያዩ ቤተ እምነት ካሉ አስተማሪዎች ጋርም ያው በዛው በተለመደው ፕላትፎርም ላይ በቲክቶክ ላይ ሃይማኖታዊ ውይይቶችን እያደረገ ነው። እንግዲህ ዮኒ ማኛ እንግዲህ ከተናገረው ነገሮች መሀል እንግዲህ ዮኒ ማኛው ከተናገረው ነገሮች ሁሉ ሰሞኑን አንድ የተለቀቀ ቪዲዮ ነበር። እሱም በፊት እንግዲህ ዮኒ በተለያየ መልኩ እጅግ ለማመን የሚከብድ ንግግሮችን በተለይ ሃይማኖት፣ ዘር፣ ፖለቲካ በተመለከተ ይናገር የነበረ እንግዲህ ብዙዎቹ እሱ በመከተል ወይም በመስማት የተለያዩ አመለካከትና ግንዛቤ ይይዙ እንደነበረ ይታወቃል። ይሁንና ይህን ሁሉ ስናገር የነበርኩት እኔ ዮኒ ማኛው ሳይሆን ውስጥ የነበረው አጋንንት ነው የሚገፋፋኝ ብሏል። እንግዲህ ይሄ ለብዙዎች ቲክቶከሮች ሀገር ላይ፣ ቤተሰብ ላይ፣ ዘር ላይ እየተነሱ እንደፈለጉ ክፍፍልን የሚፈጥሩ የዘመኑ የሶሻል ሚዲያ አርበኞች ትልቅ መልእክት ስለሆነ ወደ እናንተ እናቀርባለን። እነዚህ ሰዎች ከራሳቸው እንዳልሆኑ በዚህ ህይወት ውስጥ ያለፈው ዮኒ ማኛ የተናገረውን እንግዲህ እናቀርባለን። ዮኒ ማኛ በቀድሞ ህይወቴ ያን ሁሉ የተናገርኩት እኔ ሳልሆን በውስጥ የነበረው መንፈስ ነው ይላል። እንድንከታተል ጋበዝን። ሻሎም። ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ፣ ሰይጣን ይደፋ፣ ሁሉ ሰላም አለን አለን አለን። እንግዲህ ጌታን ካገኘው በኋላ ያለውን ልዩነት ቁጭ ብዬ ማሰብ ጀመርኩ። የራሴን ነገር ነው መነግራችሁ። ምንድነው ከዚህ በፊት የሚሰማኝ ነገር በኔ ልክ ነኝ ብዬ የማስበው በሌላው አይደለም። በኔ ልጅ አልተሳደብኩ፣ እናት አልተሳደብኩ፣ አባት አልተሳደብኩ እና እኔ የምናገረው ትክክል ነው ብዬ የማምንበት ዲያብሎስ የሚነግረኝ ነገር ነበር። ምን እንዴ ያጠፉትን ሰዎች እጅ የምትተቸው ትክክል ሲሰሩ ትክክል ትላለህ፣ መጥፎ ሲሰሩ መጥፎ ትላለህ እያለ ምን ያደርጋል? እርኩስ መንፈሱ እኔ ልክ እንደሆንኩ የማረጋቸው ነገር ልክ እንደሆነ እንዲህ እናትና ልጁን ታመሰግናለህ፣ አትጠጣ፣ አታጨስ፣ አትቅም፣ ምን አትል፣ አንተ እኮ መልካም ሰው ነው እያለ ውስጤን ምን ያደርገዋል? ዲያብሎስ ያታለዋል። ልክ ማንን? ሔዋን እንዳታለለው። ሔዋንን መጥቶ ምን ብሎ ነው ያታለለው ዲያብሎስ?
እንዴ አንቺ እኮ ከዚህ ከእውቀት ዛፍ ብትበሉ እንደ እግዚአብሔር እንደሱ እንዳትሆኑ ስለሆነ ነው ብሎ የእውቀት ዛፍን እንድትበላ ያደረገው መጀመሪያ ዲያብሎስ ነው። ምንድን ነው ልክ ነህ ነው የሚለኝ። የዲያብሎስ ስራ ሁልጊዜ አንተ ልክ ነህ፣ አንተ ትክክል ነህ እያለ ነው የሚያታለው። እና ስድቦቼን ከሌሎቹ ኮምፔር አድርገው ነበረ። እኔ እኮ እናት አልሳደብም፣ እኔ እኮ ወንድማ፣ እኔ እኮ ልጅ አልሳደብም፣ እኔ እኮ አባት አልሳደብም፣ እኔ እኮ እናት ወዳለሁ፣ ሴት አከብራለሁ። ምን እያል ምን ያደርገዋል? ሴጣን አደባብሶ ያስቀምጠልሃል። አንተ ልክ እንደሆንክ ዲያብሎስ ያደረገው እኔ ብላ ያ ነበረ። ምን ዮኒ ማኛ ልክ ነህ፣ በቃ ሰው ወደዋል፣ የምትናገረው ነገር ልክ ነው ብሎ አሸፋፍኖ አድርጎኝ ነበረ። በስሱ ሙዚቃ አዳምጣለሁ፣ ስድቡም አለ። ስድብ ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። በየትኛውም በኩል ትክክልም ሆነ ስድብ ኃጢአት እንደሆነ ይናገራል። ስለዚህ ያንን ነገሮች መተው አልቻልኩም ነበር። በራሴ በእኔ ልክ ነኝ ብዬ አምን ነበረ። ግን እነዚህ ነገሮች የሚቀየሩት ፈጣሪ አብሯችሁ ሲሆን ነው። ያ ነገር የተቀይሮ አሁን ደስ በሚል ሁኔታ እግዚአብሔርን አመስጋኝ ሆኛለሁ። የተለየ ነገር የለኝም። የተለየ ብዬ የማስበው ያ እኔ ልክ ነኝ ያልኩት ዮኒ ማኛ ልክ አልነበረ። ስለዚህ በመንፈስ ሆነ ስታየው ምን አይነት ነገር ነበረ ዮኒ ማኛ ላይ ትክክል ነው ብሎ አደባብሶ ዲያብሎስ ርኩስ መንፈስ እኛ ልክ እንደሆንኩ አድርጎ ራሴን ስልውልኝ ቁጭ አድርጎኝ ነበር። ክብሩን ጌታ ይውሰድ። ምንድን ነው የሚሆነው? ጌታን ተቀብያለሁ፣ ጌታን እኮ አውቀዋለሁ፣ ኢየሱስን አውቀዋለሁ ብዬ እናገራለሁ፣ ሁሌ መሰክራል ነው። በምንድን ነው? በመንፈስ ነው የሚያመላለስ። ጌታን ያወቅክ ጊዜ ኢየሱስ ጌታ ነው ለማለት አይጠናነቅም። ምንም አይጨንቅም። ኢየሱስ ጌታ ነው ሲባል ውስጥ ኮንፈርት ካልተሰማው፣ ሌላ ሰዎች ሌላ አጃቢዎች አሉት ብሎ ውስጥ ካሳመነው ውስጥ የርኩስ መንፈስ አለ። ኢየሱስ ብቻውን እንዳይመለክ የሚያደርግ ነገር ካለ ባብራግማስተ ያ ነገር ዲያብሎስ ውስጥ ሻለ፣ እርኩስ መንፈስ አለ። ብቻውን መስቀል ላይ የተሰቀለው ማን እንደሆነ መረዳት ካቃተን ከስወት ውስጣችን እርኩስ መንፈስ አለ። ኢየሱስ ብቻውን ያድናል ሲባል ቅሬታ ካለ ከስወት ውስጥ ያለው መንፈስ ኢየሱስ አይደለም፣ ከመንፈስ ቅዱስ አይደለም። ውስጥ መንፈስ ቅዱስ ሲሞላውና በመንፈስ መመላለስ የምትችለው የግል አዳኝ ስታረገው ነው። ወራቶች ሊያልፉ ነው። 2ኛ ወር እየመጣ ነው። ክብሩን ጌታ ይውሰድ። ከዛ አይነት ስድድብ መመላለስ፣ ክፉ ቃል ከመናገር ከሁሉ ነገር ለቆጠበኝ እግዚአብሔር አምላክ ክብር ይግባው። አሁንም የምለው ይሄንን ነው። ሌሎቻችሁ ወንድምና እህቶቼ እንደ ቀልድ የምታዩት እንደ ዕቃቃ የምታዩት ህይወት ነገ ዋጋ ያስከፍላል። የዚህች ዓለም ማንንም ማስደሰት አትችልም። ጥሩ ብትሰራ አንተ መጥፎ ይልሃል፣ ለመወደድ ነው ብሎ ይልሃል። መልካም ብታደርግ እንደዚህ ነው ብሎ ይልሃል። የፈለከውን ብትወፍር ለምን አልከሳም ይልሃል። ብትከሳ ለምን አልወፈርክም ይልሃል። ይህ ነው ምን ብታደርግ ይቺን ለሰው ላስደስት ብለህ ብዙ ጊዜ ሰዎች ሉዝ ያደርጋሉ። እሱ እኔ ደንታ የለኝም። እኔ እግዚአብሔር የማመልከው አምላክ ተጨንቄ አላውቅም። ሰው ምን ይለኛል የሚል አስተሳሰብ ኖሮኝ አያውቅም። I never have that። ሰው የፈለገውን ማለት ይችላል፣ መብት አለው። they are entitled to their opinion። ማንም ሰው የፈለገውን ማለት ይችላል። እኔን የሚያስደስት ነገር ላይ ነበር ፎከስ አድርግ የነበረው። መጨረሻ ላይ ግን ጌታ አግኝቶኛል። ጌታ ሁሌ ያለ እኔ አግኝቼዋለሁ። ጌታ የምፈልገውን አምላክ የተንከራተትኩበትን ስቀያይሮ የነበረ ሃይማኖት መንስል በሃይማኖት የሚገኝ መስሎኝ ሃይማኖት ላይ ጥንቡቅ ቀስልበት ነበረ። ሃይማኖቱ ሳይሆን ጌታ ያለው መስቀል ላይ የቀራኒው መስቀል ላይ ነው የተገኘው። ስለዚህ ሃይማኖት ያድነኛል ብለህ ጓገጭ የምትል ጀለስ አባቴ አላኙ ጌታ እንጂ ሃይማኖት አይደለም። ለማንኛውም ሰላማችሁ ብዝት ይበልልኝ። ከጎኔ ላላችሁ ለምትወዱኝ ላከበራችሁኝ በሙሉ እግዚአብሔር ይባርክልኝ። ለምትሰድቡኝ እግዚአብሔር ባርካችሁ። ለምን መሰለ? እኔም ነበርኩኝ፣ እኔም ሳውል ነበርኩ፣ እኔም የላስላስ ንጉስ ነበርኩ። ጌታ የገሰጸው ያንን ዮኒ ማኛ ጌታ ቀይሮታል። አሁን ግን በምርቃትና በቸርነቱ የምኖር ሰው ስለሆንኩ እጅግ ደስ ብሎኛል። በጌታ ደስ ብሎኛል። እናንተም ሰላማችሁን ይስጣችሁ። ላለሁ መልካም ቀን
እንግዲህ እንዳዳመጣችሁት ነው ዮኒ ማኛ የአርቲፊሻል ሳይሆን የምር መለወጥ ያለበት የድምፅ ቶን ነው የሰማነው። እግዚአብሔር እንግዲህ በቤቱ ያጽና። እንግዲህ እንዳንተ አይነቱ ወደ ጌታ ሲመጣ ኢየሱስ ክርስቶስን አምኖ ሲቀበል እንደዚህ ተለውጦ ሲታይ ጌታ ምን ያህል ለዋጭ አምላክ እንደሆነ ሁሉም የሚረዳው ነው። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ወደሚቀጥለው መረጃ እናልፋለን። እንግዲህ የሚቀጥለው መረጃችን የሚሆነው በሰሞኑን በጤና ጉዳይ ላይ የተለያዩ ሀሳቦች እየወጡ ነው። እንግዲህ የኢትዮጵያ ሐኪሞች በስራ ማቆም አድማና በተለያዩ ሁኔታ እየተነሱ ያሉበት ወቅት ነው። ይሁንና ክብርት ከንቲባ አዳነች አቤቤ እነዚህን ሐኪሞችን በማግኘት ውይይት እንዳደረጉና መልካም የሆነ ጅማሬው ያለው ነገር ከሳቸው እንደተሰማ የወጣ መረጃ አለ። እንግዲህ ያንን ወደ እናንተ እናቀርባለን። በሕክምና ባለሙያዎች የተነሳ ሀሳባቸውን እንፈታለን። ከንቲባ አዳነች አቤቤ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በሕክምና ባለሙያዎች የተነሱ ሀሳቦችን በመውሰድ ለቀጣዩ ተግባር በግብይት በመጠቀም መሻሻል የሚገባቸውን ጥያቄዎች ይፈታሉ ብለዋል። እንግዲህ በአዲስ አበባ ከተማ አስተዳደር የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ የጤና አመራሮችና ባለሙያዎች ያካተተ ከተማ አቀፍ ማጠቃለያ ውይይት ተካሂዷል። የውይይቱ መድረክ ዓላማ በሀገራዊ ሁኔታ ላይ ተግባርን በመፍጠር እንዲሁም በተፈጠረው መግባባት ላይ መሰረት የጋራ ርብርብ ለማጠናከር የነበረ ፕሮግራም ነው። ከንቲባ አዳነችም በመድረኩ ላይ እንዳሉት በመዲናው የተሰጡ የሚገኙ የጤና አገልግሎት አድማስ ለማስፋት በርካታ ስራዎች ተሰርተዋል። ለአብነትም ነባር የሕክምና ተቋማት አቅም በማደራጀት የነበረውን የግብአት ችግር በመፍታት 28 ነባር ሕክምና ተቋማት የተሟላ አገልግሎት ለመስጠት እንዲችሉ ተደርገው መዋቀራቸውን ጠቅሰዋል። የጤና ሴክተር ደረጃውን በይበልጥ ለማሳደግ ብሎም ነባር የጤና ተቋማትን ለማሻሻልና የከተማና የጤና ቱሪዝምን ማዕከል ለማድረግ በትጋት የተሰራ ነው ብለዋል። ለዚህም የተጀመረው አዲስና ዘመናዊ የጤና ተቋም ግንባታ ማጠናቀቂያ ብቁ የጤና ባለሙያዎችን ማፍራትና ወቅቱ የደረሰበትን ዘመናዊ ሕክምና መሳሪያን በማሟላት እንዲሁም የጤና ባለሙያን ተጠቃሚነት የሚያደርጉ መሰረታዊ ስራዎች ላይ ትኩረት ይደረጋል ብለዋል። ክብርት ከንቲባ አዳነች አቤቤ በከተማው አስተዳደር አቅም የሚፈቱ የትራንስፖርት አገልግሎት፣ በማህበራዊ ተደራጅተው የመኖሪያ ቤት መገንባት፣ ነጻ ሕክምና አገልግሎት፣ የትርፍ ሰዓት ክፍያ መመሪያ በተሟላ ሁኔታ መተግበሩን ጨምሮ አስተዳደሩ በአጭሩ በመካከለኛው ጊዜ እቅድ ምላሽ ለመስጠት እንደሚሰራ ከንቲባ ተናግረዋል። ባለሙያዎችን እያገለገሉ መጠየቅ ሲችሉ ከሙያ ስነ ምግባር ውጭ ስራ ማቆም ጥያቄ ማቅረብ ተገቢ ያልሆነ ነው ብለዋል። ከዚህም ባለፈ በሕክምና ባለሙያዎች የተነሱ ሀሳቦችን በመውሰድ ለቀጣዩ ተግባር በግብዓትነት በመጠቀም መሻሻል የሚገባቸውን ጥያቄዎች ባጭሩ በመካከለኛና በረጅም ጊዜ እቅድ እንፈታዋለን ብለዋል። ይህ እንግዲህ ሰሞኑን የኢትዮጵያ ሐኪሞች የጠየቁት ጉዳይ መልስ አልተሰጠውም ለሚባለው ተገቢ መልስ መሰለኝ። ጉዳዮችን የረጅምና የአጭር ጊዜ እቅዱን በማየት እንተገብራለን ብለዋል። በተለያዩ ጉዳዮችም ከሐኪሞች ጋር ተወያይተዋል። እንግዲህ ሐኪሞች ስራ ሲያቆሙ ከፍተኛ ችግር ይፈጠራል። ህጻናቶች ይሞታሉ፣ ወላጅ እናቶች ይሞታሉ። በተለያዩ አደጋ የሚመጡ ህይወታቸው መትረፍ የሚገባቸው ኢትዮጵያውያኖች ውድ ህይወታቸውን ይከፍላሉ። ይሁንና ግን የሐኪሞች ጥያቄ መልስ መሰጠት አለበት። እንደ መማራቸው እንደ ልፋታቸው ደግሞ ተገቢውን ነገር ቢያገኙ መልካም ነው እንላለን። ክብርት ከንቲባዋም በዚህ መልኩ እንግዲህ መልስ ሰጥተዋል። መልስ አልተሰጠውም ነው የሚባለው መረጃ ማቅረባችንን እንቀጥላለን። ወደሚቀጥለው መረጃ እናልፋለን። እንድትከታተሉ ጋበዝን። ሻለው እንግዲህ ሰሞኑን በኢትዮጵያና በኤርትራ ላይ ያሉ ጉዳዮች በጣም በሚገርም ሁኔታ አገር ሽቶ የሚታይ ጉዳይ ሆኗል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረጡ በኋላ የኢትዮጵያና የኤርትራ ግንኙነት በጣም ደስ በሚል ሁኔታ ድንበሮች ተከፍተው አስመራ፣ አዲስ አበባ ከፍተኛ በረራዎች ይደረጉ ነበር። ይሁንና በምስራቅ አፍሪካ ባለው በፖለቲካ ሴራ የኢትዮጵያና የኤርትራ ግንኙነት እንግዲህ እየቀዘቀዘ እንደመጣ ይታወቃል። ይሁንና ኤርትራ የነጻነትን ቀን በማስመልከት ፕሬዚዳንት አቶ ኢሳያስ አፈወርቄ ያስተላለፉት መልእክት በተለይ ኢትዮጵያኖችን ወይንም የኢትዮጵያ መንግስትን የመዝለፍ ያህል የሆነውን በዚህ ጉዳይ ላይ የኢትዮጵያ መንግስት ምንም አላለም ነበረ። ይሁንና ከደቂቃዎች በፊት
የውጭ ጉዳይ ሚኒስቴር ቃል አቀባይ በዚህ ጉዳይ ላይ ሀሳባቸውን ሰንዝሯል። እንደወረደው እናንተ እንደቀርባል እንድትከታተሉ ጋብዝን። ሻሎም ኢትዮጵያ ከጎረቤት ሀገሮች ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲሉ የውጭ ጉዳይ ሚኒስቴር ገለጹ። የኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገሮች ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲሉ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ ግንቦት 21 ቀን በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነብዩ ጌታቸው በኩል ሰጥተዋል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገሮች ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራዊ ፕሬዚዳንት ኢሳያስ አፈወርቂ የኤርትራን ነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያ በተመለከተ ሰፋ ያለ ንግግር አድርጓል። ይህም ንግግራቸው በርካታ ኢትዮጵያውያኖችን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩ ቆይተዋል። ይህንን በተመለከተ ጥያቄ የቀረበላቸው የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ የሚሰነዘርባት ዘለፋን ምላሽ የመስጠት ፍላጎት የላትም ብለዋል። የኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን ገልጸው አምባሳደሩ ነብዩ ከዚህም ቀደም ከሌሎች ጎረቤት ሀገሮች መሪዎች ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶብን ያውቃሉ ሲሉ ገልጸዋል። ኢትዮጵያ ግን እንደዚህ አይነቱን እንካ ሰላምታ ውስጥ ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገሮች ጋር የምትቀጥለው ነው የሚሆነው ብለዋል። ፕሬዝዳንት ኢሳያስ አፈወርቂ የተሰጠውን መልስ ወደ እናንተ እናቀረብን። ለዛሬ የያዝናቸው መረጃዎች እነዚህን ይመስላሉ። እነዚህን ፕሮግራሞችን ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ቀጥሉ። ሻሎም። ሰላም የዩቲዩብ ቻናል። ይህ ቻናል የእርሶ የኛ የኔ ያንተ የሁላችን አማራጭ ማህበራዊ የመረጃ ምንጫችን ነው። ህብረ ብሔራዊነታችን ውበታችን፣ ጌጣችን፣ የማንነት ልዩነታችን ጸጋችን መሆኑን በሰላም የዩቲዩብ ቻናል ይደምቃል። በመሆኑም ይህ ሴታችን አንድነታችንን የሚያጠናክር አብሮነታችንን የሚያበረታታ መተሳሰብን የሚያጎለብት ጠቃሚ የመረጃ ምንጫችን ሆኖ ቀርቦልናል። እነሆ በቅርቡ በስራው ስፍራ፣ በመዝናኛ ቦታው፣ በቤቶ፣ በመኪናው አሊያም ባሉበት የእርሶን ፍቃድ ብቻ በመጠየቅ ብቅ ይልሎታል። በዚህ ተመራጭ ቻናል ሚዛናዊ ዜና፣ ሀገራዊ ታሪክ፣ ባህልና ወግ፣ እምነትና አመለካከቶችን በማቅረብ ተወዳጅና ተመራጭ ለመሆን በቂ ዝግጅቶችን እያጠናቀቅን የድግሳችን የክብር ተካፋይ ልናደርጎ ተፍ እያልን ነው። በዚህ ለእርሶ በተዘጋጀ የመረጃ ማዕድ በእውቀታቸውና በልምዳቸው አንቱ የተባሉ ምሁራን የፖለቲካ ጥበብት ትንተና የሚሰጡበትና ለሀገራችን ለመጻኢ ዕድል የከበሩ ዕንቁ ሐሳቦችን የሚያቀርቡልን ይሆናል። ኧረ ምን ይሄ ብቻ! በሥራ ፈጣሪነት ከትንሽ ጅማሬ ተነስተው ከስኬት ማማ ላይ የደረሱ ባለሀብቶች ልምዳቸውን የሚያካፍሉን፣ አልፎ ተርፎ ሃይማኖታዊ እሴቶችን የሚያንጸባርቁበት፣ ከጆሮ ያልገቡ ትኩስና ሚዛናዊ ዜናዎች የሚቀርቡበት የእርሱ የመረጃ ምንጭ የሁላችን የመረጃ ምንጭ ነው። ስለ ሰላምና ተስፋ እንናገራለን። አዎ ተቋሞቻችን ሰላም ይሆናሉ፣ አብሮነታችን ይጠነክራል፣ መቻቻላችን ይጎለብታል። ለልጆቻችን የሰላምን ሀገርና ቅርስ እናስረክባለን። ሰላም የዩቲዩብ ቻናል። ሰላም ለእናንተ ይሁን።